ሰሞኑን አንድ እህቴ አንድ የጽሁፍ መልእክት ላከችልኝ። አላውቃትም፣ ከየት እንደሆነም አላውቅም። ጽሁፉ የሚለው በእውነት ነው የምልህ ዳጊ፣ ካንተ ብዙ ነገሮች ተምሬያለሁ። እኔም አሁን ከብዙ ነገሮች አልፌ ማመስገን ጀምሬያለሁ። የምስጋና ህይወት ካንተ ተምሬያለሁ። እባክህ ይህንን የምስጋና ህይወት አካፍለን ብላ እንዴት ቻልከው ብላ ጽፋ ጠይቃኝ ነበር። በመላው ዓለም ላይ የምትገኙ የአዲስ ህይወት ፖድካስት ተከታታዮች፣ አክባሪዎቼ፣ ወዳጆቼ ሁላችሁ በያላችሁበት ሰላም፣ ጤና፣ ፍቅር እንዲሆንላችሁ እመኛለሁ። እንዴት ናችሁ? ቃል በገባሁት መሰረት ከዚህ በኋላ በየሳምንቱ የሚያንጹ፣ የሚያረጋጉ፣ ሰላም የሚሰጡ፣ ወደ እርቅ፣ ወደ ሰላም፣ ወደ ይቅርታና ወደ ፍቅር የሚመሩ መልእክቶችን ይዤ እመጣለሁ ብዬ ቃል በገባሁት መሰረት ዛሬ እንደገና ቀጣዩን መልእክቴን ይዤ መጥቻለሁ። እንድትከታተሉኝ በፍቅር ደግሞ በትህትና እጋብዛችኋለሁ። አብራችሁኝ ነው። ዛሬ ለየት ባለ ሁኔታ እንደምትመለከቱት ፊት ለፊቴ ዋንጫ አስቀምጬ ነው የመጣሁት። በዚህ ሳምንት በአዲስ አበባ ስካይላይት ሆቴል በጣፋጭ ህይወት በተሰኘ የምስጋና የክብር ሰጪ በጎ አድራጎት ድርጅት አማካኝነት ባለፉት ጥቂት ዓመታት መልካም ሰብዕና፣ በጎ ማንነት በመገንባት አስተዋጽኦ አድርገሃል ተብዬ ይህንን የምትመለከቱትን የክብር ዋንጫ በእውነት ትልልቅ ስራ ከሰሩ በጎና መልካም ሰዎች ጋር በጋራ ሆኜ ተሸልሜያለሁ። እጅግ በጣም ደስ ብሎኛል። እንኳን ደስ አላችሁ። የኔ ወዳጆች የሆናችሁ ሁላችሁ ደስ እንደሚላችሁ ስለማቅ እንኳን ደስ ያላችሁ ለማለት እወዳለሁ። ይህንንም ፕሮግራም አዘጋጅተው በክብር ትንሿን ትጋቴን ከመልካም ነገር ቆጥረው የሸለሙኝን የጣፋጭ ህይወት አዘጋጆችን 5ኛ ጊዜያቸው ነው ይሄንን ሲያደርጉ። እነሱንም ከልብ አድርጌ አመሰግናለሁ። እግዚአብሔር ያክብርልኝ። ለፍተሃል፣ ደክመሃል፣ እናመሰግንህ ዘንድ መሞት ይቀርሃል ብሏል ገጣሚው። ብዙ ጊዜ የምንመሰጋገነው ሰው ሲሞት ነው። ልክ አንድ ሰው ሞተ ሲባሉ መልካም ሰው ነበር እኮ፣ ደግ ሰው ነበር እኮ፣ በጎ ሰው ነበር እኮ፣ እንደው ሳላመሰግነው መልካምነቱን ሳልነግረው እንላለን። ይሄ የጣፋጭ ህይወት አዘጋጆች ግን ሰው ሳይሞት ሊከበር ሊመሰገን ይገባዋል በማለት ይሄንን ዋንጫ ለኔም ለሌሎችም በጎ ሰዎች ሰጥተዋል። ሁሉንም ከልብ አድርጌ አመሰግናለሁ። በዚሁ ስለ ምስጋና ህይወት የሚከተለውን መልእክት አስተላልፋለሁ። አብራችሁን ቆዩ። ሰሞኑን አንድ እህቴ አንድ የጽሁፍ መልእክት ላከችልኝ። አላውቃትም፣ ከየት እንደሆነም አላውቅም። ጽሁፉ የሚለው በእውነት ነው የምልህ ዳጊ፣ ካንተ ብዙ ነገሮች ተምሬያለሁ። በተለይ የምስጋና ህይወት ካንተ ተምሬያለሁ። ይህን ያህል ከባድ ጉዳት ደርሶብህ በዚህ አይነት አስቸጋሪ የህይወት ጉዞዎች ውስጥ እየሄድክ እንዴት ነው የምታመሰግነው? ይገርመኛል። እኔም አሁን ከብዙ ነገሮች አልፌ ማመስገን ጀምሬያለሁ። ግን እባክህ ይህንን የምስጋና ህይወት አካፍለን ብላ እንዴት ቻልከው ብላ
ጽፋ ጠይቃኝ ነበር። ልክ ጽሁፉን ካነበብኩ በኋላ ለረጅም ሰዓታት ቁጭ ብዬ አሰብኩት፣ አሰላሰልኩት። እናም ለራሴ እንዲህ አልኩኝ፣ እኔ ያላመሰገንኩ ማን ሊያመሰግን ነው? በእውነት ነው የምላችሁ፣ የእውነቴን ነው የምነግራችሁ። እኔ ያላመሰገንኩኝ ማን ሊያመሰግን ይችላል? ወዳጆቼ፣ እኔ እኮ በህይወት የመትረፍ እድሌ 2% የነበረች ሰው ነኝ። ከዛሬ 10 ዓመት በፊት ሞቼ ተቀብሬ ነበር። ምናልባት በዚህ ጊዜ በመቃብሬ ላይ ዳግማዊ አሰፋ ተብሎ በ24 ዓመቱ ከዚህ ዓለም በሞት ተለየ ተብሎ የዛሬ 10 ዓመት እኮ የተጻፈልኝ ሰው ነበርኩ። ዛሬ በህይወት ሆኜ በፊታችሁ እማመሰግነው ያለኝን መልካም ነገር የማጋራው ሰው ትናንትና እኮ ህይወቴ ያለቀ ሰው። ታዲያ ወዳጆቼ፣ እኔ ያላመሰግንኩም አለ ያመሰግን። ከብዙ ሰው በተለየ ሁኔታ ሁለተኛ እድሜ ተጨምሮልኝ ሁለተኛ ህይወት እየኖርኩ ያለው ሰው፣ ድጋሚ እድል የተሰጠኝ ሰው፣ ከነበረኝ ማንነት ሌላ ማንነት ጨምሬ ፈጣሪንም ሰውንም እንዳከብር ከራሴ አልፌ ለሌሎች እንድኖር እድሜ እኮ የተጨመረልኝ ሰው ነኝ። እኔ ያላመሰግንኩ ማን ሊያመሰግን ነው? ወዳጆቼ፣ እኔ እኮ በአምቡላንስ እየሄድኩኝ መንገድ ላይ ኦክሲጅን አልቆ የሚተነፍሰው አጣ ተብሎ የተጮኸልኝ የተለቀሰልኝ፣ እግዚአብሔር ግን ጣልቃ ገብቶ በድንገት ህይወቴን አትርፎ ለማንም ያልጎደለ አየር ለኔ በጎደለ ቀን ደርሶ ህይወቴን እኮ ያስቀጠለልኝ ሰው ነኝ። እኔ ያላመሰግንኩኝ ማን ሊያመሰግን ነው? እኔ እኮ በጉሮሮዬ ላይ ከ10 እስከ 12 ሴንቲሜትር የሚረዝም ትልቅ ብረት ገብቶ ለ10 ወራት ደግሜ ነግራችኋለሁ፣ ለ10 ወራት በብረት የምተነፍስ ሰው፣ ብረቱ በምራቅ አሊያም በአክታ አንዳንድ ጊዜ በደም በተደፈነ ጊዜ ነፍስ ውጪ ነፍስ ግቢ የሚሆን የትንፋሽ እጥረት እየገጠመኝ እሰቃይ የነበረ 10 ወር ሙሉ በብረት ስተነፍስ የነበርኩ ሰው ነኝ። ዛሬ ያ ሁሉ ታሪክ ተቀይሮ እንደማንኛውም ሰው በአፍ ባፍንጫዬ እየተነፈስኩኝ በህይወት ያለሁት ሰው እና ታዲያ እኔ ያላመሰገንኩኝ ማን ሊያመሰግን ነው? 2 ወር ሙሉ ሆስፒታል ውስጥ በሐኪም እርዳታ ከአንድ አልጋ ላይ ሳልላቀቅ የነበርኩት ሰው እኮ ነኝ። ዛሬ ወደ ፈለግኩበት የሀገሬ ክፍል እየተዘዋወርኩኝ እያስተማርኩኝ ሰዎችን እያነጽኩ እያስታረቅኩ በህይወት ያለሁት ሰው እኮ ያ አልጋ ላይ ተኝቶ የነበርኩት ሰው ነኝ። እና ታዲያ እኔ ያላመሰገንኩ ማን ሊያመሰግን ነው? ሆስፒታል እያለሁ እኮ ከጀርባዬ ላይ ትልቅ ቁስል አልጋ ላይ በመተኛት ብቻ የወጣው ቁስል ስጋዬን በሙሉ ጨርሶ አጥንቴ ድረስ ዘልቆ ይሄ ልጅ ተመልሶ ቁጭ ላይል ይችላል፣ ምናልባትም አጥንቱ ላይ ኢንፌክሽን ከተፈጠረ በህይወትም ላናገኘው እንችላለን እያሉ ሐኪሞቹ ሲጸዳ እንኳን ያ ቁስል የሰው እጅ ሙሉ መዳፍ ውስጥ ገብቶ ከሚጸዳበት ቁስል አበቃለት ከተባለበት ውስጥ
ያ ቁስል ድኖ እኮ ነው ዛሬ ቁጭ ብዬ ፈጣሪን ማመሰግነው፣ ለሰዎችም ክብር የምሰጠው፣ ትምህርት የምሰጠው እኮ ያ ሰው ነኝ። ታዲያ ያላመሰገንኩ ማን ሊያመሰግን ነው? ከዚህ በኋላ እጆች እግሮች አይንቀሳቀሱም፣ ተስፋ የለውም የተባልኩት ሰው እኮ ነኝ። ዛሬ በተወሰነ ደረጃም ቢሆን እጆቼ ተንቀሳቅሰውልኝ ከአንድ ቦታ አንድ ቦታ እየሄድኩ እየሰራው ሕክምናዬም የተሻለ ውጤት እያመጣልኝ የፈጣሪም እርዳታና እገዛ ተጨምሮበት ዛሬ ፊታችሁ ያለሁት ሰው እኮ ያ ሰው ነኝ። እኔ ያላመሰግንኩ ማን ያመሰግናል? እባካችሁ። የዛሬ 10 ዓመት እኮ መናገር አልችልም ነበር። የተተኮሰው ሽጉጥ አንገቴ ላይ ገብቶ መተንፈሻዬን የጉሮሮዬን ቱቦ ቆርጦት ድምፄ የማይወጣ መንሾካሾክ እንኳን የሚከብደኝ ብዙውን ነገር በምልክት ለማውራት መሞክር ካወራሁም ለጆሮ በፍጹም በማይሰማ ድምጽ እናገር የነበርኩት ሰው ነኝ። ዛሬ ድምፄ ለዓለም ተሰምቶ ለብዙዎች መጽናናት የሆነው እኮ ትናንትና ማውራትና መናገር መተንፈስ የምቸገር የነበርኩት ሰው ነኝ። ከዚህ በላይ ሰው የሚያመሰግንበት ርዕስ ኬት ያመጣል? ምንስ ይኖረዋል? አላውቅም። ከደረሰብኝ አደጋ አንጻር ሞተ፣ በቃ የእሱ ነገር አከተመ፣ የህይወት ጉዞም ተቋጨ። ከስሩ እንደተቆረጠ ከመሬትና ከውሃ እንደተለያየ ዛፍ አከተመለት፣ ጠወለገ የተባልኩት ሰው ለራሴ ለምልሜ ለቤተሰቦቼ አብቤ ከራሴ አልፌ ለብዙዎች መትረፍ የቻልኩት ሰው ዛሬ በፊታችሁ ያለሁት ሰው ነኝ። እኔ አላመሰገንኩ ማን ያመሰግናል? በተለያየ ጊዜ በሆስፒታል ውስጥ በነበርኩበት ወቅት የተሳሳተ መድኃኒት ተሰጥቶኝ ሌሎች አስፈላጊ ነገሮች ተከልክለውኝ በተለይም ከማዕዘኑ ወዲህ በተሰኘው ሁለተኛው መጽሐፌ ላይ እንደጻፍኩት ሁሉም ነገር አብቅቶ ብቻዬን በባዶ ክፍል ውስጥ ለሞት በተቃረብኩበት ጊዜ ፈጣሪ ደርሶ አዲስ ህይወት የቀጠለልኝ ሰው ነኝ። እኔ አላመሰግንኩኝ ማን ሊያመሰግን ነው? እናንተ ዊልቸር ላይ አንድ ቀን ሙሉ ብትቀመጡ፣ አንድ ሳምንት ሙሉ ብትቀመጡ፣ አንድ ወር ሙሉ ብትቀመጡ እውነት ትችሉታላችሁ? አቅሙ ይኖራችኋል? ጉልበቱን ታገኙታላችሁ? አላውቅም። ላለፉት 10 ዓመታት እዚህ ዊልቸር ላይ የመቀመጡን ትዕግስት፣ ጸጋ፣ መረጋጋት ሰጥቶ እዚህ ያቆመኝ ፈጣሪ ነው። ታዲያ ይህንን አምላክ ካላመሰገንኩ ማን ያመሰግናል? እኔ እኮ ብዙ የተደረገልኝ ሰው ነኝ። በእውነት እጅግ በጣም ብዙ የተደረገልኝ ሰው ነኝ። እንደኔ አይነት ጉዳት የደረሰባቸው ሰዎች አግኝቼ በማማክራቸው ጊዜ የሚነግሩኝ ነገር ሰው አጣሁ፣ ሰው ራቀኝ፣ ሰው ራበኝ፣ ሰው ናፈቀኝ ነው የሚሉት። እግዚአብሔር ደግ ነው። ላለፉት 10 ዓመታት ሰው ሳያሳጣኝ፣ በባዶ ሜዳ ሳይተወኝ፣ ብቻዬን ሳልቀር በመልካም ቤተሰቦችና በጥሩ ጓደኞች እየታገዝኩ
እስከ ዛሬ ድረስ የቆየሁት ሰው ነኝ። ታዲያ እኔ ያላመሰገንኩ ማን ያመሰግናል? በእውነት ነው የምላችሁ። ማንም ህመም፣ ስቃይ፣ የየቀን ህመም ከነበረበት ህይወት ወጥቶ ዛሬ ላይ በፍጹም መረጋጋት ከህመም በጸዳ ጉዞ ውስጥ እንድቀመጥ የረዳኝን ፈጣሪ እኔ ካላመሰግንኩ ማን ያመሰግናል? እጆቼ መጻፍ ከማይችሉበት እስክሪብቶ መያዝ ኮምፒውተር ላይ መጻፍ በማልችልበት ሁኔታ ሆኜ 2 መጽሐፎች አሁን ደግሞ 3ኛ መጽሐፍም እየጨረስኩ ነው እንድጽፍ። እነዛ መጽሐፎች ደግሞ ወጥተው ከኔ አልፎ ሌሎችን እንዲያጽናኑ፣ እንዲያበረቱ፣ እንዲያስታርቁ ያስቻለ የረዳኝን ፈጣሪ እኔ ያላመሰግንኩ ማን ሊያመሰግነው ነው? ማንም። የሰው ፍቅር ሰጥቶ የሰው ድጋፍ ሰጥቶ አለሁ የሚለኝ አምላክ እያለ እኔ ያላመሰግንኩ ማንም ሊያመሰግን አይችልም። ሰው ሲያስፈልገኝ ሰው እየሰጠኝ ጉድለቴን እየሞላ ሰላማዊ እንቅልፍ ተኝቼ እንዳድር የረዳኝን አምላክ እኔ ያላመሰግንኩ ማንም ሊያመሰግን አይችልም። መታከም ሲኖርብኝ እማላውቃቸው ሰዎች ዛሬም በተለያየ የዓለም ክፍሎች ያሉ ሰዎች በልባቸው ውስጥ እያስቀመጠኝ ለሚያስፈልገኝ ሕክምና፣ ለሚያስፈልገኝ ፊዚዮቴራፒ፣ ለሚያስፈልገኝ የዕለት ተዕለት ህይወት ድጋፍ እያደረገ እያገዘኝ የእግዚአብሔር እጅ የሆኑ ሰዎችን እየሰጠ ለዚያ ያደረሰኝን አምላክ እኔ ያላመሰገንኩ ማንም አያመሰግን። በእውነት ባለዕዳ እሆናል እንጂ በማመስገኔ እኔ የምመሰገንበት ወይም ጎበዝ የምባልበት ምንም ነገር የለም። ምንም። በሞትና በእኔ መካከል አንድ እርምጃ እና ከዛ ያነሰ ጊዜ የደረስኩበት ወቅት 5-6 ጊዜ ነው። ሁሉንም መጽሐፎቼ ላይ ጽፌያቸዋለሁ። ሰው 6 ጊዜ ከሞት ይመለሳል፣ 5 ጊዜ ከሞት ይመለሳል። ይሄ ድል ቀላል ነው እንዴ? እና ታዲያ እኔ ያላመሰግንኩ ማን ሊያመሰግን ነው? ደግሞ የእግዚአብሔር እጆች በዙሪያዬ የበዙልኝ ሰው እኮ ነኝ እኔ። ቅድም እንዳልኳችሁ በሚሄድበት ሕክምና ቦታዎች የእግዚአብሔር እጅ ሆኖ የሚንከባከቡኝ ብዙ ሰዎች ያገኘሁ። ገንዘብ በሚያስፈልገኝ ጊዜ፣ አቅም በሚያስፈልገኝ ጊዜ፣ ጉልበት በሚያስፈልገኝ ጊዜ ሁሉ የእግዚአብሔር እጆች የሆኑ ሰዎች በዙሪያዬ የሞሉልኝ ሰው ነኝ። እኔ ያላመሰግንኩ ማንም ሊያመሰግን አይችልም። ኦርቶዶክስ፣ ፕሮቴስታንት፣ ሙስሊም ሁሉም ዛሬ ድረስ በጸሎት የሚያስበኝ ሰው እኔ እንደሆንኩ ታውቃላችሁ። ምን መታደል አለ ከዚህ በላይ? ምን መታደል አለ እንደዚህ በጸሎት መታሰብ? መንገድ ላይ ሲሄድ አንዳንዴ እናቶች ያገኙኛል። ልጄ ሁል ጊዜ በጾም በጸሎት አስብሃለሁ ይሉኛል። አንዳንድ ሰዎች እናቴ በቴሌቪዥን አይታ ይሄው ላለፉት ይሄን ያህል ዓመታት የጸሎት ፕሮግራም ላይ ትጸልይልሃለች ይሉኛል። እንደውም የማረሰው በአንድ ወቅት አንድ ፕሮግራም ላይ ሲሄድ የአንድ ቤተሰብ አባላት በአንድ ሚኒባስ ሞልተው አገኙኝና ወረዱ። ሙስሊሞች ናቸው። አቀፉኝ፣ ሳሙኝና
በየቀኑ ዱዓ እናደርግልሃለን። በሶላት ሰዓታችን በጾም ሰዓታችን ሁሉ አላህ አፊያ እንዲያደርግልህ እንለምናለን አሉኝ። እናንተ ከዚህ በላይ መታደል ኬት ይመጣል? ከዚህ በላይ የምስጋና ርዕስ ኬት ይመጣል? የተደረገለት ሰው፣ ብዙ የተቀበለ ሰው፣ መልካም የተደረገለት ሰው ቢያመሰግን ምን ይገርማል? የእውነት እኮ ነው የምላችሁ። አመስጋኝ ለመባል ብዬ አይደለም የማመሰግነው፣ የተቀበልኩት ብዙ ስለሆነ ነው። 11 ዓመት ተፋተው የኖሩ ባልና ሚስቶች ያንተን ትምህርቶች በቴሌቪዥን አይተን ታረቅን፣ እንደ አዲስ ከልጆቻችን ጋር መኖር ጀመርን ሲል እግዚአብሔር ከዚህ የበለጠ በምን ይባርካችኋል? ራሱን ለማጥፋት ገመድ የሰቀለ ወንድም፣ ራሷን ለማጥፋት በጨለማ መርዝ ይዛ የወጣች እህት ትምህርትህን ሰምቼ ኢንተርቪውን አይቼ ሰው መጽሐፍህን ሰጥቶኝ ተጽናንቼ የያዝኩትን ገመድ ጥዬ መርዙን ደፍቼ ይኸው በህይወት አለው አመሰግናለሁ ይሉኛል። ይሄ ከኔ አይደለም፣ ምስጋናው ለኔ አይደለም። የእውነት ምስጋናው ለፈጣሪ ነው። ግን ተውት፣ ይሄን ሁሉ ሰው ለአንድ ሰው መዳን ምክንያት ከመሆን በላይ ምን የሚያስደስት ነገር አለ? በአንተ ምክንያት ተጽናናሁ፣ በአንተ ምክንያት በረታው፣ በአንተ ምክንያት ይቅር አልኩ፣ በአንተ ምክንያት ብርታት አገኘው ከመባል የበለጠ በዚህ ምድር ላይ ምን የሚያስደስት ነገር አለ? ሁላችንም እኮችን ዓለም ለቀናት እንሄዳለን። ግን በሰዎች ህይወት ውስጥ አስቀምጠን የምናልፈው በጎ አሻራ እኛን ለዘላለም እረፍትም እርካታም ደስታም የሚሰጠን እሱ ብቻ ነው። የማመሰግነው ወድጄ አይደለም፣ ብዙ ተደርጎልኝ ነው፣ ብዙ ተቀብዬ ነው። ለሁሉ እንደ ደረጃው፣ ከሁሉ ግን የሚበልጠው ፈጣሪን ማመስገን ነው። የእውነት አሁን ለዚህ መልእክት ስለ እነዚህ ነገርኳችሁ እንጂ ብጠቅስላችሁ የምትደነቁበት በብዙ ተአምራት ውስጥ ነው የማልፈው። እያንዳንዷን ቀን የእግዚአብሔር ጥበቃ ከኔ ጋር ሆኖ ነው የምኖረው። መመጻደቅ አይደለም። እኔ እኮ ትን ቢለኝ አጠገቤ ያለችውን ውሃ አንስቼ ለመጠጣት እንኳን አልችልም። ከዚህ በላይ የፈጣሪ ጥበቃ ኬት ይመጣል? ኬትም አይመጣም። የማመስገንን ህይወት እንለማመደው። በረከቶቻችንን ከቆጠርናቸው ካጣናቸው ነገሮች ይልቅ የተሰጡንና የተቀበልናቸው ነገሮች ይበልጣሉ። ከጠፋው ነገራችን ይልቅ ያለውና የበዛው ነገራችን በእጥፍ ይበልጣል። እናመስግን። ሰው ደግሞ ሲያመሰግን ይጨመርለታል፣ ይበዛለታል፣ ይትረፈረፍለታል። ስናማርር የምናማርርበት ምክንያት ይጨመርለታል። ስናመሰግን ደግሞ የምናመሰግንበት ነገር ይጨመርልናል። ወዳጆቼ ዛሬ መሽቶ ነገ እስከሚነጋ ስንት ሰው ባለበት ይቀራል። አዲስ ቀን ሲጨመር እኔ ሁል ጊዜ አመሰግናለሁ። እንደገና አዲስ ቀን፣ እንደገና አዲስ ወር፣ እንደገና አዲስ አመት ተጨመረልኝ ይላሉ። በነገራችሁ ላይ አንዳንድ ጊዜ እድሜ ስንት ነው ሲሉኝ 10 እላለሁ። ሁለተኛውን ህይወቴን እየቆጠርኩኝ እኔ አላመሰግንኩም፣ ማንም ሊያመሰግን አይችልም።
በየቀኑ የፈጣሪን እጆች፣ በየቀኑ የፈጣሪን ክንዶች፣ በየቀኑ የፈጣሪን በረከቶች እያየሁ የምኖር ሰው እኔ ያላመሰገንኩ ማንም ሊያመሰግን አይችልም። ለዚህ ነው የማመሰግነው። እናንተም ለጤናችሁ አመስግኑ። ይህንን ቪዲዮ የምትመለከቱ አይኖቻችሁ ስለሚያዩ አመስግኑ። የምታደምጡኝም ጆሮቻችሁ ስለሚያደምጡ አመስግኑ። ከሞት የሚገኝ ነገር ምንም የለም። በህይወት ለመኖራችሁ አመስግኑ። ላሏችሁ ቤተሰቦች፣ ላሏችሁ ጓደኞች፣ ላላችሁ ስራ አመስግኑ። ምስጋና ሰላም ይሰጣል። ምስጋና እረፍት ይሰጣል። ምስጋና የምታመሰግኑበትን ሌላ ምክንያት ይስባል፣ ይጎትታል። ለዚህ ነው የማመሰግነው። በእውነት ወድጄ አይደለም፣ ብዙ ተቀብዬ ነው የማመሰግነው። ብዙ ተደርጎልኝ ነው የማመሰግነው። ይሄ ምስጋና ለብዙዎችም ይተርፋል። እኔ እንደዚህ ዊልቸር ላይ ቁጭ ብዬ በዚህ አስቸጋሪ ጎዳና ውስጥ እየሄድኩኝ በዚህ ልክ በረከቶቼን ቆጥሬ ካመሰግኑ እየሰራችሁ ያላችሁ ከልጆቻችሁ፣ ከሚስቶቻችሁ፣ ከባሎቻችሁ፣ ከቤተሰቦቻችሁ ጋር ያላችሁ ወጣችሁ የምትገቡ ሰርታችሁ የምታጭዱ ሰዎች ከኔ በላይ ብዙ የምታመሰግኑበት በረከት አላችሁ። እናመስግን። እሱ ብቻ መሰላችሁ? ሕክምና እንኳን እኮ ታክባችሁ ውጤታማ ሲሆን ይሄም የፈጣሪ እርዳታ ነው። ብዙ ሰዎች ለሰርጀሪ በገቡበት ሳይወጡ ቀርተዋል። ብዙ ሰዎች የሚሰጣቸው መድኃኒት ሳያሽላቸው ወደ ሞት ጎዳና ሄደዋል። በጣም ብዙ ሰዎች ደግሞ መታከም ፈልገው ሳይችሉ ቀርተዋል። በእነዚህ ዓመታት ውስጥ እነዚህን ሁሉ ህክምናዎች፣ ቀዶ ጥገናዎች ሳደርግ የፈጣሪ እርዳታ እጁ ቀኙ ከኔ ጋር ሆኖ ነው። እኔ ያላመሰገንኩ ማንም ሊያመሰግን አይችልም። እኔ የተቀበልኩትን ደግሞ ከማንም በላይ ላመሰግን የሚያስገድደኝ ነው። በዚህ አጋጣሚ ከፈጣሪ በታች በጸሎታችሁ፣ በጉልበታችሁ፣ በሙያችሁ፣ በገንዘባችሁ፣ በእውቀታችሁ፣ ባላችሁ ነገር ሁሉ የምታግዙኝ፣ የምትረዱኝ፣ ከጎኔ የምትቆሙ ሁላችሁ እጅግ 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 አድርጌ አመሰግናለሁ። እግዚአብሔር ያክብርልኝ። እግዚአብሔር በያላችሁበት እጥፍ ድርብ አድርጎ ይመልስላችሁ። የማንንም ዕዳ የማንንም በጎ ነገር ለመመለስ እኔ አቅም የለኝም። ብድራታችሁን ድጋፋችሁን የምመልሰው በመበርታት በመጠንከር ለሌሎችን በመትረፍ ነውና ይሄንን እያደረኩ እገኛለሁ። በተለይም ቅርብ ጊዜ እያደረኳቸው ያሉት የውጭ ሀገር ህክምናዎች እንዲሳካ በጸሎትም በገንዘብም በማስተባበርም የምታግዙኝ ሁላችሁንም ከልብ አመሰግናለሁ። ስለ ሁሉም ነገር የፈጣሪያችን የእግዚአብሔር ስም የተመሰገነ ይሁን። እኔ ያላመሰገንኩ ማንም ሊያመሰግን አይችልም። አመሰግናለሁ።